ቁርንፉድ ለፀጉር እድገት የሚሰጠውን ጥቅም ካላወቃችሁ ብዙ ፀጉራችሁን የምታሳድጉበትን እድል አስመልጣችኋል ማለት ነው። ነገር ግን አይዞሽ፣ አሁንም ጊዜው አልረፈደም። ቁርንፉድ ለሳሳና ለሚነቃቀል ፀጉር ተአምር እንደሚሰራ ይታወቃል። ነገር ግን በዚህ ተአምረኛ ፍሬ ስንቶቻችሁ ተጠቅማችኋል? ፀጉርሽ እየተነቃቀለ ባዶ መቅረቱ ነው ብለሽ ስትጨነቂ የቁርንፉድን ጥቅም ማንም አልነገረሽም አይደል? ግን በዚህ ቻናል ቁርንፉድ ለፀጉርሽ እንዴት እንደምትጠቀሚውና ፀጉርሽን እንዴት እንደምታክሚው በዝርዝር ታያለሽ። ምክንያቱም የዚህ ቻናል ዓላማ እናንተን በውበት አጠባበቅና በፀጉር እድገት ላይ በማገዝ እናንተን ውብ ማድረግና በውበቶ ከፍ እንዲሉ ማድረግ ነው። ስለዚህ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቁርንፉድ በውስጡ ኦጎኔል የተባለ ንጥረ ነገርን ይዟል። ይህ ንጥረ ነገር የፀጉር ቆዳ ላይ ሲያርፍ የደም ዝውውር እንዲሻሻል በማድረግ የመጀመሪያውን ተአምር ብሎ መስራት ይጀምራል። የጭንቅላት ደም ዝውውር ሲሻሻል ጭንቅላት በቂ ኦክሲጅንና ምግብ ስለሚያገኝ ፀጉር እንዲያድግ የሚያደርጉ ሴሎችን በማነቃቃት በእጥፍ ፀጉር እንዲያድግ በርትተው ይሰራሉ። ስለዚህ የፀጉር ስር መጠንከር ስለሚጀምር ፀጉር የመነቃቀል እድሉ በከፍተኛ ሁኔታ ይቀንሳል። እንዲሁም የሳሳው የፀጉር ዛላ መወፈር ይጀምራል ማለት ነው። በተጨማሪም ቁርንፉድ በውስጡ አንቲኦክሲደንት ባህሪ ስላለው ፀጉርን ከተለያየ ጉዳት ይጠብቃል። ስለ አጠቃቀሙ ከመንገሬ በፊት አንድ ማስተዋል ያለባችሁን ነገር ልንገራችሁ። ለፀጉር የሚያስፈልገው ያልተሰባበረና ንጹህ የሆነ 20 ፍሬ የሚሆን የቁርንፉድ ፍሬ ነው። ነገር ግን ብዙ ሰው የሚሸወደው ቁርንፉዱን ሲገዛ የተሰባበረ እና ዋና ለፀጉር እድገት አስፈላጊ የሆነውን ንጥረ ነገሩ የረገፈ ነው። ስለዚህ በምትገዙበት ወቅት ማስተዋል ያለባችሁ ከለሩ ጥቁር ቡኒ መሆኑንና ጭንቅላቱ ላይ የኮፍያ ሚስማር እንደሚባለው ክብ መሆኑን ነው። በተጨማሪም ጠንካራ የሆነ ሽታ ካለው አዲስ ስለሆነ ወይም በሱቅ ውስጥ ረዘም ያለ ጊዜ እንዳልተቀመጠ አንደኛው የመመርመሪያ መንገዳችን ነው። ስለዚህ ይህ ደግሞ ፀጉራችን ላይ ለውጥ ለማየትና ውጤቱ ፈጣን እንዲሆን ይረዳዋል ማለት ነው። በመቀጠል አንድ ብርጭቆ ንጹህ ውሃ እናዘጋጃለን። ከዛ በፊት ግን አብዛኛው ሰው የሚሳሳተውን ትልቁን ስህተት ልንገራችሁ። ብዙ ሰው የቁርንፉድ ውሃ ለማዘጋጀት ቁርንፉድን ከውሃ ጋር ቀላቅሎ እሳት ላይ እንደሚጥደው ይታወቃል። ነገር ግን ይህ ትልቅ ስህተት ነው። ቁርንፉድን እሳት ላይ ጥደሹ ሲፈላ እንደ ጭስ የሚተናው እንፋሎት ለፀጉርሽ እድገት ጠቃሚ የሆነው ንጥረ ነገርን ይዞ ስለሆነ የሚተናው ከተጣደው ድስት ላይ የምታገኙ ለፀጉርሽ የሚጠቅምሽን ሳይሆን ባዶ የቁርንፉድ ውሃ ነው ማለት ነው። ለዚህም ማረጋገጫ በኬሚስትሪ የተጠና ጥናት ቁርንፉድ ከ90 ሴልሺየስ በላይ ሙቀት ካገኘው በውስጡ ያለው ንጥረ ነገር እንደሚወገድ ያሳየናል። ስለዚህ ትክክለኛውን የቁርንፉድ ውሃን ለማዘጋጀት እኔ የምነግራችሁን ቅደም ተከተል መከተል ይኖርባችኋል ማለት ነው። ስለዚህ አንድ ብርጭቆ ያዘጋጀነውን ውሃ ለብቻው እንዲፈላ መጣድ። መፍላቱን ካረጋገጥን በኋላ አውርደን ለተወሰነ ደቂቃ የውሃው ሙቀት ወደ መካከለኛ ሙቀት እስኪወርድ ማስቀመጥ። ውሃው እንደፈላ አውርደን ቁርንፉድን የምንቀላቅለው ከሆነ ንጥረ ነገሮቹ ስለሚቃጠሉ በተመሳሳይ ይወገዳል ማለት ነው። ስለዚህ ውሃው መካከለኛ ሙቀት ላይ መሆኑን ካረጋገጥን በኋላ 20 ፍሬ በንጹህ ውሃ አንድ ጊዜ የታጠበ ቁርንፉድ መጨመር። ቀድመን ማጠባችን እላዩ ላይ ያለው ቆሻሻና አቧራ እንዲወገድ ስለሚረዳው የምናዘጋጀው የቁርንፉድ ውሃ ጤናማ እንዲሆንና ቶሎ እንዳይበላሽ ያደርገዋል። እዚህ ጋር ልብ ማለት ያለባችሁ የፈላውን ውሃ የምትገለበጡት እንደዚህ ባለ የጠርሙስ ዕቃዎች መሆን አለበት። በፈላ ውሃ ላይ ቁርንፉዱን እንደጨመርን በፍጥነት ክዳኑን መክደን ይኖርብናል። ምክንያቱም ከቁርንፉዱ ማግኘት ያለብን ለፀጉር እድገት የሚጠቅመው ማዕድን በትነት እንዳይወገድብን ማለት ነው። ስለዚህ ውሃውንና ቁርንፉዱን ካዋሃድን በኋላ በቀዝቃዛ ቦታና ብርሃን በሌለበት ቦታ ለ12 ሰዓታት አስቀምጡት። ለምን ብርሃን የሌለው ቦታ ትሉ ይሆናል። ብርሃን በቁርንፉድ ውስጥ የሚገኘው ንጥረ ነገሮች የማዳከም ኃይል ስላለው ነው። ስለዚህ ከ12 ሰዓታት በኋላ ይህንን የቁርንፉድ ውሃ ስታዩት ቡናማ ቀለምን ከያዘ መርሁን በሚገባ ተከትላችኋል ማለት ነው። በተጨማሪም ሳይንስ ያረጋገጠውን በዚህ መንገድ የተዘጋጀውን የቁርንፉድ ውሃ የጭንቅላት ቆዳ ላይ ሲቀባ በፍጥነት የጭንቅላት ቀዳዳዎች እንዲከፈቱ ስለሚረዳው በቂ ኦክሲጅንን ያገኛል። ይህ ማለት ደግሞ የጭንቅላት ደም ዝውውር እንዲሻሻል ትልቁን ሚና ይጫወታል ማለት ነው። ታዲያ አሁን ምን የሚፈጠር ይመስልሻል? የፀጉር ስር ሴሎች በመነቃቃት የተዳከመውን የፀጉር ስር በማጠንከር ፀጉርሽ እንዲፋፋና በቀላሉ እንዳይነቃቀል ያደርገዋል። በተጨማሪም በተነቃቀሉ ቦታዎች ላይ አዳዲስ ፀጉሮች እንዲበቅሉ ያመቻቻል ማለት ነው።
ብዙ ሰው በቅርንፉድ ውጤት የማያየው ቅርንፉዱን በፈላ ውሃ ውስጥ እሳት ላይ ስለሚጠዳውና በውስጡ ያለውን ንጥረ ነገር በቃጠሎ እንዲወገድ ስለሚያደርገው ነው። ነገር ግን ትክክለኛውንና እኔ ያሳየኋችሁን መርህ ከተከተላችሁ ውጤቱን በፍጥነት እንደምታዩ አትጠራጠሩ። በአጭር ጊዜ ውስጥም ለምስጋና እንደምትመጡ አልጠራጠርም። አሁን ደግሞ ይህንን ያዘጋጀነውን ተአምረኛ ውሃ በምን አይነት ቴክኒክ ብትጠቀሙትና መቼ እንደምትጠቀሙት ትክክለኛውን ውጤት የምታገኙበትን እነግራችኋለሁ። ከዛ በፊት ግን ውበትሽ ላይ ለመስራት ከወሰንሽ እኛ ላንቺ የተለያዩ ለውበትሽ የሚጠቅምሽ ቪዲዮዎችን ስለምንሰራ የኛ እገዛ ያስፈልግሻል ማለት ነው። ስለዚህ ሰብስክራይብ በማድረግ ይህንን ቤተሰብ ተቀላቀይ። አሁን ያዘጋጀሽውን የቅርንፉድ ውሃ ለአጠቃቀም እንዲመችሽ በንጹህ ማጥለያ ወይም በንጹህ ጨርቅ ማጥለል። በመቀጠል በእንደዚህ አይነት ስፕሬ እቃ ወይም በሚመችሽ ክዳን ባለው እቃ ከድነሽ ፍሪጅ ውስጥ ማስቀመጥ። ፍሪጅ ውስጥ ማስቀመጥሽ ቶሎ እንዳይበላሽ ይረዳዋል። አሁን ደግሞ ወደ አጠቃቀሙ እንሂድ። ጸጉርሽን ለመቀባት እንዲመችሽ በመከፋፈል እንጀምር። በመቀጠል የጸጉርሽ ቆዳ ላይ በከፈልሹ መስመር ስፕሬ ማድረግ ወይም ቀስ አድርጎ ቆዳሽን መቀባት። በመቀጠል ከ2 እስከ 3 ደቂቃ ማሳጅ ማድረግ። ማሳጅ አድርገሽ ከጨረስሽ በኋላ የቅርንፉድ ውሃ ጸጉርን የማድረቅ ባህሪ ስላለው ኦሊቭ ኦይል ወይም ለጸጉርሽ ተስማሚ የሆነ ፈሳሽ ቅባት በመቀባት የቅርንፉድን እርጥበት ማፈን ይኖርብሻል። ይህ ቢያንስ በሳምንት 2 ቀን ብትጠቀሚ ጸጉርሽ ላይ በአጭር ጊዜ ለውጥ ታገኛለሽ። ተጨማሪ ከጸጉር ጋር ወይም ከቆዳ ጋር የተያያዘ ጥያቄ ካለሽ ኮሜንት ላይ አስቀምጪ። ጥያቄሽን በቪዲዮ ወይም በኮሜንት የምንመልስ ይሆናል። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።